ይህ ነገር እያንዳንዱ ሪከርድ አድርጉት። ፈሶ ፈሶ አይዞሽ፣ ልጅሽን አስረከብሽ። እኔ የምልሽ ልጅሽ እንድትረከብ ያደረገው ማን ነበረ? ስሙን ረስቸው። ልጅሽን እንድትረከብ ያስደረገው ማን ነበረ? ስሙንም ነገሪና። ልጅሽን አስረከብሽ። ምን ነው የፖስታ ቤት ዕቃ አረግሽው እንዴ? ልጅሽ ክብር አለው እኮ ልጅ። የፖስታ ቤት ዕቃ እኮ አይደለም ልጅ። ዝም ብሎ ወስዶ መስጠት ምናምን አለ እንዴ? ልጅ ዕቃ አረግሽው እንዴ? ልጅሽ የ15 የ16 ዓመት ልጅ አይደለ እንዴ? ልጅሽ ይባረክ። ዕቃ ነው እንዴ ሄደሽ የምታስረክብ ነው? እንደዛ ነው አውሮፓ ላይ ነው እንዴ? ጆካ አደረግሽ ነው አልሽ። ማን ነው ያደረገብሽ? ቀስ ብለሽ ንገሪና። ማን ነው ያደረገብሽ? እኛ በቃ ውጭ ሀገር አንኖርም። አሜሪካን አውሮፓ የኖሩ ወዳጆች የሉንም። አናቅም ህጉን። መላስሽ አይሞትም። አንቺ ዝምባ ደቀሻል እኮ አልኩሽ። እኔ የመጣሁት አንቺን ለመሰባበር ነው። ግልጽ አድርጌ ሰባብርሻለሁ አልኩሽ። ሽምድምድ ማረግሽ እኔ ነኝ። ብትይ ምንም አታመጪ ፈሳ መናጢ። ለጠበቃ 2 ብር መክፈል ማቺ ዝምባ እንደሆንሽ ልነግርሽ ነው። ዝምባ የስ ቁማርሽን በደንብ ስለማውቀው ብዙ አመት የሰራሽው በሰዎች ላይ ያው ቪው ስላልነበረ ዩቲዩብ ላይ እግዚአብሔር ምስክሬ ቪው ስላልነበራት እንጂ ያ እንደ ዮዳብ ጉቶ ያልሄደችው ነገር የለም። ብዙ መንገድ ሄዳለች። አሁን የተፈለገው እሷ ከሀገር እንድትባረር ነው። ደስ የሚለው ደግሞ ያባሯታል። ምናምን ማለት አይቻልም። ትባረሪያለሽ። ትባረሪያለሽ። ሜሉሻ ኖ ትባረሪያለሽ ማለት ምንም አታመጭም። የሄድሽበት ሴቶችን የእኔ ችግር የለውም። ሴቶችን ያስለቀሽበት መንገድ ልጅ እንዳለው ሰው እንዴ ጉቺ እናቷ ምን አረገች? እናቷ ኤድስ አለባት ነው ያልሽው እኮ። ምን አረገች? የጉቺ እናት ምን በደለች? ምን አረገችን? እኛ ምን አረገች የጉቺ እናት? አያችሁ፣ ጨካኝ ናችሁ እናንተ። አንዳንዶቻችሁ አውሬ ናችሁ። የሰው እናት በዛ ደረጃ ስትሰደቡ ምንም የማይመስላችሁ ድንጋይ ራሶች ናችሁ። እኔ በደንብ አርጌ ደምን ባማስለቅሳት እኔ ማኛው ነኝ። ሌላው ሊፈራት ይችላል። ሌላው ተው ምናምን ሊል ይችላል። ናት ሚ እኔ እስከ መጨረሻው እልኋን አስጨርሳለሁ። እስከምትሄድበት አስጨርሳታለሁ። ተግባባን? አሁንም ጥጋቡ አልበረደም። የማትናገረው ማንን ነው? አቶ ወርቁ አይተነውን ብቻና ብቻ ነው። እንዲህ አንገት ያስደፋት እሱ ነው። እኛንማ አልኩ ስንት አመልሳኛለች። የእኛ ችግር አንገት አስደፍቶ ሽባ ያደረጋት አባቴ የሚችለው የወንዶች ዘር ወርቁ አይተነው ይባላል። አለቀ አለቀ አልኩሽ። እናትሽ አትነካ፣ የሆኒ ማኛ ጋር አባትሽ አይነካ፣ ልጅሽ አይነካ፣ ወዳጆችሽ አይነኩ። አንቺኑ ብቻ
አስነቅልሻለሁ። እኔ አልነካም። ሌላ ነገርሽን እማሳብደው እኔ ነጥብ ሳልጥል ነው። አንቺን አይንሽ እያየ ገመድ እንድታገቢ አንገትሽ ላይ ወይ በረኪና እንድጠጭ አረግሻለሁ ስለምችል አቅሙ አለኝ ስለምችል የእኔ ንግግር በስቶሽ አጥንትሽን እንዲገባ አድርገዋል። ብቃት ነው ይሄ። አንቺ አትችይም እኔን አንቺ አትችይም። አንቺን ደምንባ እያለቀሽ እንድትጮ ያደረገው እዚህ ጋር ቁጭ ያለው ነው። አንጀታችሁ ቅቤ ጠጣ ቤተሰቦቼ፣ ኮንግራጁሌሽን። አንጀታችሁ ቅቤ ጠጣ። አንጀታችሁ እፎ እያለ ያረፋችሁ በየቀኑ አጀንዳ እያለች ፖዝ እያደረገች ሰዎችን ስትቀጠቅጥ የነበረው ሙሉ ለሙሉ ስብርብሯ ሲወጣ ደስ ያላችሁ። ከዛ ወጣ ዮኒ ማኛ ላይ ብቻ እንድትዝት ስለሆነች ደስ እያለኝ ነው። አምጡ አንበሳ አሳይሻለሁ። እንትናን የማልሰድበው አንበሳ ስትሰጡኝ ነው። እንትናን የማልናገረው እንደዚህ ስትሰጡኝ ነው። እንትና የምናገረው እንደዚህ እየተሰጠኝ ነው እምትል ጆዋና ማሮጊት ልኳን ስታገኝ ማየትን የመሰለ የሚያስደስተኝ ነገር የለም። በጣም ነው ደስ ያለኝ። አስመሳይ አሽቃባጮች ባናታችሁ ተዘግዘቁ፣ ገደል ግቡ። ከሷ ጋር አልሰማ። እኔም ቤተሰቧ ላይ ከሄድኩ በደንብ ይዱብኝ። ያውላ ቤተሰቤን እያለች የሞተ ወንድሜን የሞተ አባቴን እያለች አሁንም ቤተሰቧን አልነካ። አዶንዱ ላይ ቢኮዝ ክላስ አለኝ። ራሴን መቆጣጠር የምችል ብቃት ያለኝ የሶሻል ሚዲያ ንጉስ ነኝ። ቤተሰብ ሳይነካ ብቃት ማለት ያ ነው። ቅማልዬ ብቃት ማለት ችሎታ ማለት ማንም ላይ ሳደርሺ ራስሽን ችለሽ መናገር ነው። ማንም እንዲያግዘኝ አልፈልግም። ማላስገባው ወዳጆቼን እኔ ብታረቅ ነገ እነሱ መሀል እንዲቀሩ አልፈልግም። ለዚህ ነው ብቻዬን ምንም ማድረገው እምረግጥሽ። እና አሁንም ያንን ነው። ከዚህ በኋላ አሁንም ዲፖርት የሚያስደርግሽን ተናገሪ። አንቺ ዝምባ ልብ ካለሽ እዚህ ቁጭ ብሎ የሚናገረውን ሳይሆን ዲፖርት ለማስደረግ ያለሽን ሰው ተናገሪ። እናንሽ አንቺ እሱን አትናገሪ። አንቺ የምትናገሪው የፈረደባት ጉቺ ያለች የእኔ ጣጣ የለው ሌሎች ያሉ የምትናገሪያቸው አለቀ። ተግባባ ነው። ይቅርታ አትቀፍሉ፣ አታሽቃብጡ። እውነቱን ነው የምንናገር። ይቅርታ የጠየቀችው ወርቁ አይተነውን ከዛ ሳራም በሽታ እንዳታሲዝ ባሏን እኮ ነው የምትለው። የሳራም ባል ልጆችን አስመርምር ያንተ ልጆች አይደሉም ስትል የነበረች ምንድን ነው የምትጠቀመው? ዩቲያሜ ምንድን ነው የምትጠቀመው? እነሱ አሁን ተለያዩ፣ ቤተሰብ ተለያየ። ተጠቃሚው ማን ነው? በዚህ ጃኒን የሰደበችው ስድብ ነው። እስቲ እግዚአብሔር ያሳያችሁ። ጃኒ የትላንት ልጅ ናት። ናሆሚን የተሳደበችው ናዩ ነው። ናሆሚ የምትባለው ማን ነው ስሟ? የእንትና ኢቭን የጆን ዳንኤል ልጅ የወለደችልን ልጅ ናዩ ነው። ማን ነው የምትባለው? ዘቢባ ልጆቿ መች ቀረ? የዘቢባ ልጆች ኔቨር ጊቭ አፕ፣ ሳራ አላበሻ፣
ዘቢባ ራሷ ዘቢባ የኢሳያስ አረ ክፋቷ ጥግማ ኡፎይ እና እኔ ነኝ ይህን ሁላ ጠቅልዬ ዱቄት መጨረሻ አለ። ማሜ ልጆቿ ይባረኩ። የማሜ ልጆች ማሜ መናገር ትችላለች፣ ችግር የለብኝም። ማን የቀረው? ሚኪ ፊት አውራሪ ሳምሪ አረባላው ጥራ የፈለጋችሁት ማን የቀረው? ስለዚህ እግዚአብሔር መልሳ የሙሽራው ድራማ የሰራችሁ ስታሽቃብጡላት በሙዚቃ እያረጋችሁ ስትለቁላት የነበረ እኔ ውሸት ነው ያለችው አንድ ሚስኮል ታምጣ። የኢሳያስ የደወለበትን አንድ ሚስኮል ታምጣ ብዬ ነበር። ወፍ የለም። ሌላው ልንገራችሁ፣ የሙኒት ልጆች ሙኒትን ተዋት ትረገጥ። የሙኒት ልጆች ምን አረጉ? ልጆቻችን ናቸው። እኔ የምጠይቃችሁ ስልኬ ተወስዷል፣ ስልኬን ወስደውታል አለች። ሶሻል ሚዲያ ተጠቃሚ ናችሁ። ምናልባት የማታውቁ ካላችሁ ትንሽ ልዘግባችሁ እንዴት እንደምትጫወትባችሁ ሶሻል ሚዲያ ልንገራችሁ። አንድ ስልክ ላይ ወደ ሌላ ስትወስዱት የእናንተን ኢንፎርሜሽን ሌሎቹ ወሰዱት አይደለ? የእናንተ ኢንፎርሜሽን የለም። በዚህኛው አዲስ ስልክ ገዝታችሁ ብታስገቡ ኮዳቸውን ገስዋት ቲክታክ ምኑን የሚልከው ቁጥር የሚልክላችሁ ቬሪፋይ ለማድረግ እዛኛው ስልካችሁ ላይ ነው። ዋሸው ስልኬን ወስደውታል ብላ የምትዋሸው እንደዚህ አይነት እቃቃ የምትጫወትባችሁ መሀይማን ስላላችሁ ነው። ማንኛውም ሰው ስልኩን በሌላ ሲወሰድ ሌላ ቦታ ከሆነ ቬሪፊኬሽን ኮድ የሚሰጠው እዛኛው ስልክ ላይ እንጂ እዚህ ጋር አይደለም። እቺ ሌባ ምን አለች? ስልኬን ወስደውታል፣ ሁሉ ነገሬን ወስደውታል። የለም አሁን ነው የገባሁት በዚህ። እንደዚህ ናት። በደንብ ነው እያንዳንዱን ነገሯን የማውቀው። ያ ሌላኛው ስልኬ ምናምን ጆካ ነው የምታደርጋችሁ በሙሉ። እስቲ አውሮፓ ላይ ልጅ ሄደ ስታስረክብ የመጀመሪያ ለመንግስት ልጅ ሄዶ ሲረከብ የመጀመሪያ ነው ራሳቸው መንግስት ይወስዳሉ እንጂ ሄደች የምታስረክቢው ልጅ የለም። ምክንያቱም ፍሬ ልጅ ሲወሰድባት እናውቃለን ጀርመን። ምክንያቱም ለእናት አትመጥንም በሚል ወስደውባታል ልጆቿን። ሄዳ የምትሰጠው ነገር የለም። የሌለው ውሸት ዋቴ ቆሻሻ እሷ ናት። ፈጣሪ ምስክሬ ነው የምለው። ለዛ ነው አንቺ ተይ ስትባይ በፍጹም ፈቃደኛ አልሆንሽም። ተይ ቤተሰብ ጋር አትድረሺ። አሁን ዋጋ ከፈልሽ። እማላዝ ነው። ለዛ ነው ቤተሰብ ጋር አትሂጂ። ህፃናቶች እንዴ የዘቢባ የማን ነው የሀቢባ ህፃናት ልጆች አያሳዝኑም እንዴ? ምን አረጉን? የጉልበተኛ ገንዘብ ጆሮሽን ደፈነው። በጉልበት ገንዘብ የምትቀበዩ ወጥረሽ ደም እያስለቀሽ ገንዘብ የምትቀበዩ ልብሽን ወጠረው። ጃጓር የሚባል ዘንባም ጋ ሆነሽ ገንዘብ እየተስማማሽ ቆሻሻ የሆነ ሰው ጋር ሆነሽ ገንዘብ እየተስማማሽ እኔ ላስማማሽ እያለ ገንዘብ የሚያዘርፍ ሌባ ካንቺ እኩል ጃጓር የሚባል ዝምባም ነው መጠየቅ ያለበት። እካካም ማለት እሱ ነው። አብሮ ገንዘብ ሲቀበል እህቶችሽን ለምን እንድታደርጊያለሽ? ምን አደረጉ? ተይ ማለት ሲችል ገንዘብ ያስማማ ነበር። አይ 5 አንበሳ፣ አይ 10 አንበሳ ይሆንልኝ፣ 10 አንበሳ ነው ይሄ ይሆንልኝ፣ ይሄ ይሆንልኝ እየተባለ በመሀል ድርድር
እና ተንጋድ አንዷ የሶሻል ሚዲያ ካንሰር ልጠፋልን ነው። ተመስገን አምላክ ሆይ ተመስገን። በጣም ደስ እያለኝ ነው። ደስታ ላይ ነኝ። አንዷ የሶሻል ሚዲያ መሽገር ቅማልዬ ትቀሚያለሽ። የሰው ልጅ እኮ ስም ሲያወጣ ጥሩ ነው። አሁን ቅማሏን እየቀመለች እንድትኖር ተወስኗል። ተወስኗል። እግዚአብሔር ሄልዬ እንዴት ነሽ? ተወስኗል። ቅማልሽን እየቀመልሽ ያገኘሽውን ሰው በሙሉ እየበላሽ ያገኘሽውን ገንዘብ የምታነፈንፊ ሴት እንዳንቺ አላየውም። እግዚአብሔር ምስክሬ። ገንዘብ ማስጠት ስታቆም እንትና የምትባለው ማናት ኢትዮ ፌቨራይት የምትባለው መስጠት ስታቆም ወረደችባት። ገንዘብ አምጪ እያለች እርጅኝ፣ ሊዘጉብኝ ነው፣ አካውንቴን ሊያዘጉት ነው እያለች ገንዘብ አምጪ እያለች የምጨቀጭቃት እሷን ነበር። አይ እኔ እየተሳደብሽ ገንዘብ አልሰጥም እኔ አልረዳሽም ብላ የሄደችን ልጅ ምንም ሰድባት አታውቅም፣ ክፉን ተናግራት አታውቅም፣ ምን ብላት አታውቅም። ገና ለገና ገንዘብ አልሰጠሽኝም ብላ እርግጥ የትኛው ሰው ነው እንደዚህ የሚደረገው ሶሻል ሚዲያ ላይ? አዎ። ስለዚህ አሁንም ለሌሎቻችን የምለው እባካችሁ ሶሻል ሚዲያ ላይ ካለን ቤተሰብ አንነካካ። እኛው እንችላለን። እግዚአብሔር ምስክሬ፣ እኔን ዘልዝላችሁ እርገጡኝ፣ መብት አላችሁ። ፈቅጄ ወድጄ የወጣሁት ነገር ነው። ፈቅጄ ወድጄ። ስለዚህ እኔ አስተያየት ላይ ሊመቻችሁ ይችላል፣ መብት አላችሁ። ተግባባን? ሌላውን ማንኛውንም ሰው ሶሻል ሚዲያ ላይ እየወጣ ዶላር አይደለም፣ ሁሉም አይወድንም። ዶላር ስንሆን ብቻ ሁሉም ይውደደኝ ይላል። ከዛ ውጪ ሁላችንም ዊክነስ አለን። ግን የት ድረስ ነው የሚካሄደው ነው ጨዋታው። የት ድረስ ነው የምንሄደው? አንድ ቤተሰብ ጋር ስንጣላ የት ድረስ? ሊሚት መኖር የለበትም? የሆነ ቦታ ላይ ማቆም አንችልም? ይሄን ነው የምለው። አንችልም ወይ? ይቻላል። እና ቤተሰብ ቀይ መስመር ያልሆነባት ሰው የእሷን ደግሞ ቤተሰቦች የሚነካ ሰው የለም። ካያችሁ ማንም ሞቶ ልጅሽ እንዲህ ነው፣ እናትሽ እንዲህ ናት፣ አባትሽ እንዲህ ነው የሚላት የለም። እራሷ ወንድሟን እንኳን ሰድባው ወንድሟን የሚሰድብ የለም ሶሻል ሚዲያ ላይ። ወንድሟን ሰድባው ወንድሟን የሚሰድብ የለም። ሰው ለሌሎቻቸው አሁንም የምለው እንደ ቆይታ የሶሻል ሚዲያ ላይ ሰው ቀይ መስመሩን ስለማቅ ቤተሰብ ጋር አልሄድም። የኔም ቤተሰብ እንዲነካ ስለማልፈልግ ማለት ነው። ስለዚህ አሁንም ቅማልዬ በፈለግሽው ብትሄጂ በቀላለሁ ብለሽ ሺህ ጊዜ ብትለፈልፊ ፈሳ መናጢ ደሃ እንደሆንሽ አውቃለሁ። ምንም አቅም የለሽም። ምንም አቅም የለሽም። እንደ ይወረውሩሻል ሀገር ቤት ወስደው አለቀ። ምንም ቅማልሽን ቅምልምል ታደርጊያለሽ። ምንም ማድረግ አትችይም። ይሄ ነው ታሪኩ። ሌላው ላይ በዚህ ደረጃ ለምን እኛ አንሄድም? በዚህ ደረጃ ሌላው ላይ ለምን አንሄድም? ለምን? ለሁሉም ጊዜ አለው። አሁን ሞጣ እንረጋገጣል። ቤተሰብ ጋር እንሄድም። ሞጣ ይለጠልጠኛል፣ እለጠልጠዋለሁ። እዚሁ እንጨርሰዋለን። አለቀ።
ጉቶ እንለጣለጣለን። እስቲ በቃል ጨረስን። እዚሁ የትም የሚኬድ ነገር የለም። ሌሎችም አሉ። ማለቀ ሰውም ደስ ይለዋል። አንዳንዴ ስንለጣለጥ ላስላት ሰው ይመቸዋል፣ እናደርገዋለን። ራቅ ስቲ የአንድ ሰው ባይሆን የሁለት የሶስት አለ። ለልጅ አስቡ የሚሉት የሌላው ልጅ አይደለም። የአቢባ ልጆች ሲረገጡ ልጆች አይደሉም አይደሉም። የአቢባ ልጆች አይደሉም ሲረገጡ። አዎ እንዴ ልጆች እኮ አይደሉም። የምን ልጅ? የዞይ ልጅ ሲባል ልጅ አይደለም አይደል? የዞይ ልጅ የጉቺ ልጃችን አይደለም አይደል? ልጃችን አይደለም። ያ ስለዚህ እግዚአብሔር መልስ ሰጥቶናል። እኔ አሁን በምንም ኮንታክት አድርገን አናውቅም ከአቶ ወርቁ አይተነው በምንም ግን ባረገው ነገር አመስጋኙ ነኝ። በፊትም አሁንም ወደፊትም የሀገር ዋርካ ይባላል አቶ ወርቁ አይተነው። የሀገር ዋርካ። ኧረ ረስቼው የቲጂ መናጅ ልጃችን አይደለም? አብረን እዚህ መጠን አልቅሰን የቲጂ መናጅ ልጅን አልቅሰን ደም አልቅሰን እግዚአብሔር አልማርልንም። ምን አረገ ያ ሕፃን ልጅ? ምን አረገ? ምን በደለ ያ ሕፃን ልጅ? ምንም ያላረገ ሕፃን ልጅ ምን አረገ? የምታለቅሱላት ለጠነዛች አሮጊት ነው፣ ለሕፃናቶች አይደለም። ልጅ ነው። እኔ ይህንን ነው የምናገረው። ስለዚህ በደንብ አንበጫብጫ ባዶ የከተትኳት እኔ ሌላ የለም። ገና ኢትዮጵያ ገብተች ቅማልሽን ነው የምናስቀምልሽ። ቅማል ይሄ ነው። ስለዚህ በልጆች ጨካኝ የሆነ ሴት እሷን አይቻለሁ እና እግዚአብሔር ይመስገን ነው የምለው። እግዚአብሔር መልሳል እና እግዚአብሔር መልሶልናል። እኔ ደስ ብሎኛል። ያ ኤግዛክትሊ። እኔ እንደዚህ ነኝ። አንጀት የማርሰው ስንቱ ያለቀሰበትን ዮኒ አንጀት ያርሳል። ስንቱ ያለቀሰው በዚህ ዝምባም አሮጊት ነው፣ በዚች ኮልኮሌ እካክ አሮጊት ነው። ዛሬ ደግሞ እነሱ ሰዎች ተራቸው ነው እንዴ? ፈገግ ይበሉ እንጂ ፈታ ይበሉ እንጂ ይሳቁ እንጂ። ምን አናደዳችሁ? በተራ አይደል እንዴ? ሁሉም ነገር በተራ እኮ ነው። ይሳቁ እንጂ። ያ ሁላ የተዋረዱት ያለ ስማቸው ስም የተሰጣቸው ልጆች ባልደረሱበት የተዋረዱት ቤተሰብ የተዋረደው ዛሬ ተራቸውን ይሳቁ። የእሷ ማልቀስ አንዳንዶቹ እኔ በጣም ነው ያሳዘነኝ ኢትዮጵያዊ ማለት ምናምን ይላል። አታሽቃብጦ የእናንተ ልጆች ስላልተነኩ ነው። ይሄኔ ታውቁ ነበር። እኔ ደስ ነው የሚለው። እኔ የምታዩት ነው እዚህ ላይ ያ እኔ ነካ። አሁንም በረካ ሁሉም ባዶ እየሆነ ነው እና እኔ እየተደሰትኩ ነው። ጭራሽ ዘርጋ ሄደች። እኔ አማራ ብሆን ኖሮ አለች። እኔ ነው ሊያ ቤተሰብ ጋር አትሄድም። የምን መዋሸት ነው? ለምን ትዋሻላችሁ? ሊያ ቤተሰብ ጋር አትሄድም። አምጡ። ሊያ ትራገጣለች። በደንብ እርግጥ ነው የምታረገው። ቤተሰብ ጋር አትሄድም። ልጠሏል፣ ልጠምዷት ትችላላችሁ፣ መብታችሁ ነው። ሊያ ቤተሰብ ጋር አትሄድም። ቤተሰብ አትነካ። 4 ነጥብ። በሌላው
መጠየቅ እሷን ምን ማለት ትችላላችሁ። ቤተሰብ ጋር ግን አትሄድም። አለቀ። እውነት እውነት ነው፣ ውሸት ውሸት ነው። መጡ። የማን ቤቶች እንደሚመጡ አውቃለሁ። ሊያ ሲባል የሚበሳጩ የማን ቤተሰቦች እንደሆኑ ቁልጭ አድርጌ ማየት ይችላል። ሊያ አላረገችውን አላረገችም ማለት የሚያበሳጫቸው ሰዎች እንዳሉ አውቃለሁ በደንብ። መጥፎ ስድብ እንኳን ሊያ አትሳደብም። ገቡና ማየት እናት እንዲቱን አትል፣ የእንትን ልጅ አትል፣ የምን ልጅ አትል አትልም። ሊያ አትልም። ከኔ ጋር ጸበኛ ነኝ። እማትለውን አትልም ነው የምልሽ። ያ መጡ። ስለ ሊያ ሲባል ግር ብሎ የሚመጡ የሆነ ቤተሰቦች አሉ። ኑ ገባ በሉ፣ ተጫወቱ፣ ገባ በሉ። እዚህ ውስጥ እርምጥምጥ በሉ። በቃ የእናንተን ወዳጅ አብሮ የሚጠላ ያለ ይመስላችኋል? ኖ ኖ ኖ ኖ። እኔ በበጎች አልመራም። ማኝ ይዚ እኔ በግ የለኝም፣ ድመት የለኝም፣ ሶሻል ሚዲያ ላይ ከብት የለኝም፣ የምመራው የለኝም። የዮኒ ማኛ እንትኖች ተብላችሁ ሂዱ የተባላችሁበት አንድ ቀን የለም። የዮኒ ማኛ እንትኖች ተብሎ የሆነ ቦታ ሄዱልኝ የሚባል የለም። ማኝ ይዚ ራሷ ብራንድ ናት። ጓጓጓጓጓ አርጌ መለሳል። ጓጓጓጓጓጓ አረጋለሁ። ያራድዬ ልጅ እንደዛ ነው ጨዋታው። እና በጣም ደስ ብሎኛል። ታፕታፕ አድርጉ። ወደፊትም እላለሁ እንደዚህ አይነት ገጥሞን አያውቅም። ሶሻል ሚዲያ ላይ በዚህ ደረጃ ገጥሞን አያውቅም። እዚህ ገንዘብ ካልሰጣችሁኝ ብሎ የሚረግጥ ገጥሞን አያውቅም። ገንዘብ ካላመጣችሁ ጉዳችሁን አወጣዋለሁ የሚል ገጥሞን አያውቅም። ኦርቶዶክስን ተሳድበ ለምትሉ ኦርቶዶክስን እንደ ዮኒ ማኛ የካሰ የለም። ጠይቋቸው። የተዋህዶ ወንድምና እህቶቼ ጠይቋቸው። ተዋህዶን እንደ ማኝዚ የካሰ ሌሎቹ ምንም እንዳልሆኑ ያሳየ ሙሉ በሙሉ ጠይቋቸው። የተዋህዶ ልጆች ጠይቁና ይመልሱላችሁ። የተዋህዶ ልጆች ዮኒ ማኛ ተዋህዶ ከአድዋ ድል በኋላ የመጡትን ምን እንዳረግላችሁ ማየት ነው። ምን እንዳረገ ማየት ነው። እነ ቀለሜ የት እንደገቡ ማየት ነው። እነ ቀለሜ የት ገቡ? የት ነው ያሉት? አሁን አይታችሁ ታውቃላችሁ? የት ናቸው እነ ቀለሜ? የት ሄዱ? አሉ ግን በህይወት ምናምን ቲክታክ ላይ አሉ አሉ። ቤተሰብ እንድትነግሩኝ ነው። እኔ ስለማላያቸው እነ ቀለሜ ውር 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 ይሉ ነበር አለ። እነ ቀለሜ የት ገቡ? ኦርቶዶክስ አንጀቷ ቅቤ የጠጣበት እግዚአብሔር ይመስገን የአርሲው ነገር ይዞናል። ከዛ ውጭ ግን ቻሌንጅ ላርግ የሚል ጴንጤ የማይመጣበት ዘመን ነው የሆነው። ከኦርቶዶክስ ጋር ልነጋገር የሚል ወፍ የሌለበት ዘመን አረግነዋል። ወፍ አልዋሽም። 8 ወር ተለጣልጠናል። ጥናትም አለ፣ ስለላም አለ፣ እስካቦኛም አለ፣ ተለጣልጠናል። ግን 1 ወር ባልሞላ ውስጥ የ8 ወሩን ስራ ማተም መትቼ ሊወጣ አለቀ። ስለዚህ ኦርቶዶክስን ለእኔም ንስሐዬ ስለሆነች በደንብ በንስሐ የታጠብኩባት ናት።
እንደዛ ስትብጠለጠል የነበረችው ዜሮ አንድም ፕሮቴስታንት ወይ እነሱ እኮ ይሻላሉ ማለት ጀመሩ፣ ወይ ኦርቶዶክስ ትሻላለች። ጭራሽ ባህል ማወጅ ጀመሩ። ወር እንጾማለን፣ 2 ወር እንጾማለን፣ ገለመሌ እናውጃለን፣ ባህል ይከበርልን ማለት ጀመሩ። ባህል የሚባል የሚጠሉ ሰዎች ብዙ ነገር ተጀመረ። ምን ከዚህ በኋላ የሚሰማ የለም፣ አለቀ። ስለዚህ በእውነት ነው የምልህ እኔ ደስ እያለኝ በኦርቶዶክስነቴ አሁን ባየሁት አይቻቸዋለሁ። ገልቤን ያለው ጾሙላ ተጀመረ። አረ ማተብ የሚመታም ጀለስ አለ። ላሳያችሁ እንዴ! አንድ ጀለስ አለ ለካ በማተቡላ የሚሸክልባቸውን ላሳያችሁ። ይቅርታ ቤተሰብ ደሜ ግባ። ማተሙላ የሚመታ ጀለስ መጥቷል። እናንተ ትቀልዳላችሁ። እቃቃ አባቴ እያየን ጨምራለን። ሙድ ነው አባቴ። ይሄን ሁላ የኦርቶዶክስ ወንድምና እህቶቼ እግዚአብሔር ምስክሬ ነው የምለው በጣም 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 የሚደሰቱብኝ በአሁን ሰዓት የሚሳሱልኝም ጭምር ነው። እውነቱን ልንገር፣ የሚሳሱልኝ የሚደሰቱ ብቻ አይደለም የሚሳሱልኝ ጭምር ነው። እንዲሁን እንደው እንዳይቀባጅርና ሌላ ቦታ እንዳይሄድ እያሉ የሚንሰፈሰፉልኝ ወንድማቸው ነው። እኔ በጸሎት እንድታስቡኝ ነው። በጸሎት እግዚአብሔር ምስክሬ፣ በጸሎት የኔ ብራንድ ስም ክብሩ ይስፋ እናትና ልጁ ነው። ብራንድ ስሜ ነው የማወራችሁ። ክብሩ ይስፋ የእናትና የልጁ። ስለዚህ ህዝቤ ጋር በሚገባ የኦርቶዶክስ ወንድምና እህቶቼ አልኩ፣ በእውቀት የሚበልጡኝ ብዙ ወንድሞች አሉ። አሁን መዝሙረ ያሬድ በእውቀት ሚሊዮን ጊዜ አጣጥፎ ይበላኛል። እንዲህ ያርኩ እፎይ እንትና ዘማሪያ እነ ባሩክ እነ መምህር ኤፍሬም እነ ልደት ሌሎችም የኦርቶዶክስ ወንድሞቼ በእውቀት የጠጠጡ አድርገው ይበሉኛል። ግን እንዳልኳችሁ የእውቀት ጉዳይ ሳይሆን የስካቦኛ ጉዳይ የሚባላል። እነሱ በቤተ ክርስቲያን ስላሉ የሆነ ያለፈ ነገር መናገር አይችሉም። ቤተ ክርስቲያን አትፈቅድላቸው፣ አትፈቅድም። በጨዋ መንገድ መናገርና መናገር ብቻ ነው የሚችሉት። ዳይካያንት ከመጽሐፍ ቅዱስ የወጣ ከቤተ ክርስቲያን ትምህርት የወጣ ዘለፋ ከየትም ሊያመጡ አይችሉም እነዚህ ሰዎች። ዳይኬናት እኔስ በስካቦኛ በስካቦኛ እድሻ አርጌ ገንደስ 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 አለቀ። አሁን መዝሙረ ያሬድን ብታመጣው አንቀጽ ጠቅሶ ጥቅስ ጠቅሶ ነው ዱቄት የሚያደርግ። ማኛውስ ከየት ነው የምልህ? ምን አጨቃጨቀኝ ካንተ ጋር? ከየትኛው ነህ? ከአድዋ ድል በፊት ወይስ በኋላ? ምንድን ነው? ምን አጨቃጨቀኝ? ምን ካንተ ጋር ያሟግተኛል? የምን ጥቅስ ውስጥ አንገባም። ጨርሶ አንገባ። የምን ጥቅስ ነው? ከየት ነህ?
ከማንኛው ነው ብፌቱ ጋር ነው ያነሳው ትባላል፣ ትናገራል። ተግባባ። ያንን ነው የምለውና እግዚአብሔር ይመስገን ለሁሉም የራሱ የሆነ እውቀትም በረከትም ይሰጣል። በትንሿ የኦርቶዶክስ በረከት ሆኛለሁ። በትንሿ እንዳልኳችሁ ኢየሱስ ክርስቶስን በምን ሲጠብቁት? በትልቅ ቦታ ሲጠብቁት። የት ነው ኢየሱስ ክርስቶስ የተወለደው? በረት ውስጥ። የሰው ልጅ አይወለድበትም። የሰው ልጅ የማይወለድበት ከብት ነው የሚወለደው እዛ ውስጥ። በረት ውስጥ የተወለደው የእኛ ጌታ ብቻ ነው። ያቺ ቅድስት ድንግል ማርያም እግዚአብሔር የባረካት የመረጣት እናት፣ ይቺ ልዩ ድንቅ በምድር ላይ እንደሷ የሚፈጠር ሴት የሌለ የሰው ዘር ነው ማወራ። እንደሷ የሌለ ሴት የሚገባት ቦታን እያወቀች በረት ውስጥ ሄዳ ነው የወለደችው። የኔ እናት፣ የኔ ምስኪን፣ በጸጋው የተከለለች ጸጋውን የሞላባት እናት በረት ውስጥ ሄዳ ይህ ይገባኛል አላለችም። ጥያቄም አልጠየቀችም። ጥያቄም አምላኳን አልጠየቀችም። እንዴት እኔ ጌታ የምወልድ ጌታን የሚወልድ ሰው እዚህ ይወልዳል እንዴ? ምን አስበ ነው ምናምን ብላ አላዘነችም፣ አልተቃወመችም፣ ቅሬታም አላሰማችም። የእኔ ምስኪን እናት። አሁን እኮ የፓስተሮቹ ሚስቶች የሚወልዱበት ቦታ ፈጣሪ ምስክሬ ነው የምልህ፣ የፓስተሮቹ ነው ማወራ፣ ሚስቶቻቸው የሚወልዱበት ቦታ በሚሊዮኖች የሚቆጠርበት ቦታ ላይ ነው የሚወልዱት የፓስተሮቹ ሚስቶች። የእኛም እመቤታችን ግን የጌታ እናት ግን በረት ውስጥ ነው የወለደችው። ትህትናን የምንማረው ከቅድስት ድንግል ማርያም ነው። ሌላ ማንም አላስተማረኝ። ከእመቤቴ ነው የተማርኩት። ቅድስናን ቅድስት የሆነች እናት ከኤልሳቤጥ ነው የምማረው። ምን አለች ኤልሳቤጥ? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አይቻልማ። እመቤታችን የጌታ እናት ናት። እንዴት ይሆንልኛል? ወደ እኔ እንዴት ትመጫለሽ? አንቺ የጌታ እናት ነሽ። እንዴት እኔ ጋር መጣሽ? በፊት አብረው ሻይ ቡና የሚሉ አባቴ፣ አብረው ቤተክርስቲያን የሚያገለግሉ፣ አብረው ብዙ ነገር የሚያደርጉ ሰዎች እንዴት እኔ ጋር ልትመጪ ቻልሽ? አንቺ የጌታ እናት ነሽ። እንዴት የተባለላት እናት ናት። ዛሬ የማንም ምናምን ተነስቶ እሷን ሊያናነቅ የሚፈልገው እና እግዚአብሔር ይመስገን ያንን ማንነት የእሷን ቅድስና የሚያቅ ማንነት አለኝ። እኔ ቅድስት ድንግል ማርያምን የወደድኳት በልጇ ነው። ልጇን የሰጠችን ቅድስት ድንግል ማርያም ትባላለች። አትፍቀውም። እንግዲህ እግዚአብሔር የመረጣት ሰው እግዚአብሔር የመረጠውን ሰው ንቆ የጳውሎስን ጨርቅ ያሸረግድለታል። ትምህርታቸው የቆሸሸ መሆኑን የምታውቁት በዛ ነው። ከቅድስት ድንግል ማርያም ክብር ይልቅ ከቅድስት ድንግል ማርያም ቅድስና ይልቅ ጳውሎስ የነካው ጨርቅ ኢየሱስ ነው ብለው ያምናሉ። ቅድስት ድንግል ማርያም የወለደችውስ የኢየሱስ አይደለችም? የኢየሱስ አይደለችም? ጳውሎስ ከሰራው በላይ አትሰራም? አታረገው? እና በጣም 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 የወረደ አመለካከት እንዳላቸው ሳይ አዘንኩኝ። በጣም አዘንኩኝ። አሁንም እና ክብሩ ይስፋ የእናትና የልጁ ቅድስት ድንግል ማርያምን መቼም እዛም እያለው ስለ ቅድስት ድንግል ማርያም የምናገረው ነገር የምታዩት ነው። እነሱ ራሱ ጓ የሚሉበት
አጋጣሚዎች ነበሩ። ስለ ቅድስት ድንግል ማርያም ሳወራ እናታችን ናት ስል እንዴት ትሆናለች ብለው ሲሉ የነበሩ ናቸው። አዎ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ማለት ለማን ነው ክብር የተሰጠው? የጌታ እናት ስለሆነች የተሰጣት ልዩ ክብር ነው እና እግዚአብሔር ይመስገን። ለማንኛውም ይህን ነገር በደንብ አድርጌ እግዚአብሔር በፈቀደው ጊዜ አፈንድቸው። አባቴ ቀለሜ ጢሻ ውስጥ ነው የገባ። ቀለሜ ጢሻ ውስጥ ፉን እያለ ነው ያራድጌ ልጅ ልዘግብ ብዬ እና ለማንኛውም ያንን ነው ምላቸው የኔዎቹ። እግዚአብሔር ባርከን። ገና ኦርቶዶክስን በብዙ በምችለው አቅሜ በብዙ እክሳታለሁ። በብዙ አርጌ የማልጨርሰው ብዙ ነገር አለኝ ለኦርቶዶክስ። ሌላውን ጠላለሁ ማለት አይደለም፣ ግን ወንድም ጥላ በብዙ ኦርቶዶክስን ክሳታለሁ ነው የምላችሁ። ያፕ የሚገርም ንግግር ውስጥ ነው የገባሁት ማለት ነው። በትክክል የምትናገረው ነገር ሪል የሆነ ነገር ነው። ደግሞ እየካክስ ነው። ከዚህ በኋላም ደግሞ ትክስ አለ። በጣም መች ገና እድሜ ልኬን ነው። ይህንማ መች ተነካና ነው የሚለው መጽሐፍ። ያሸዋል ገና ነው አባት። በነገራችን ላይ ዮኒ ማኛ አይታችሁ ከሆነ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደገና መመለስ በእውነት ቤተክርስቲያኒቷ አመናችሁም አላመናችሁም እንድትከበር ሰዎች የእሷን ባህል ሰዎች የእሷን ማንኛውም ነገር አክሴፕት እንዲያደርጉ ሆኗል። እግዚአብሔር ይመስገን። እግዚአብሔር ነው ያደረገው፣ እኔ አይደለሁም። እግዚአብሔር በአንተ ግን እግዚአብሔር ሰርቷል በሚገባ። እንደዛ ማሽቃበጥ ምናምን ሳይሆን ሁላችንም ላይ ይሰራል። የኔ አባት እግዚአብሔር በሁሉም ላይ ይሰራል። ኔትወርክሽ ይበላሽና ዛሬ ተጋደል። ዛሬ ከአንዳንድ በቃ ትናንት ጨረሽን። በስመ አብ አንዴማ አዝቱብኝም እንዴ ዛታችሁ እንዝታለን። አበዛሽ ክፈይ አስነካ ነው እኛማ አስነካ